እኛን አክብረሽኝ ልጁም ይፈታ በአመት በዓሉ ምድር አንተ ጉዳቴን አታውቅም። ተጎርተሻል እኮ ማረገው ነገር የለም። የእውነት በጣም ይፈቀድ። እሺ እኔ አላሳዝንሽም። እኔ አላሳዝናችሁም። እኔ ምንም ባላጠፋሁት ነገር እኔ መሰቃየት አለብኝ? እኔ ምንም ባላል እንደው በፈጣሪ ምን ይስጠት። ተነሺ ሰላም ይወጣው። ተነሺ ሰላም ተነሺ ሰላም አንቺ የምናዛው በቃ ነው ግን በቃ በጣም እንደጎዳሽ አውቃለሁ ግን በቃ ሰላም ምን ነኝ አላረግም። ፈልጌው አልነበረም ያደረኩት ጋሼ። በቃ እኔ በቃ እሱን አገናኘኝ አለች። ከዛ በቃ እኔ ፖሊስ ጣቢያም እንዲገባም አልነበረም እሷም ምን እንደዚህ ውሳኔ ተወሰናለች ብዬ አልነበረም። በቃ እርሶ ነው ታያለች። ሁሉን ለበጎ ነው ብሎ ማለት ነው። እኔ ማልቀስ አልፈልግም ግን ስሜቱን ስለማውቀው ነው። ለብቻ በዓልን ማሳለፍ አውቀዋለሁ ጋሼ፣ ስሜቱን ስለማውቀው ነው። እሺ በል ተነስ፣ በቃ ተነስ። አንተ እኮ ለመልካም ነገር ብለህ እኮ ነው ልጅቷን ያመጣሃት። ስለዚህ ተነስ። እግዚአብሔር እኮ ወርዶ ይሄን ነገር አይሰራም፣ በሰው አምሳያ ነው። ስለዚህ ተቸግረሻል፣ አዎ አልቅሰሻል። እኔ እንደዚህ ያደረኩት ፈልጌ ነው። የእውነት ሴት ልጅ እንደዚህ ፈልጋ ነው የልጇን አባት የልጆቿን አባት ባለቤቷን እንደዚህ የምታሳስረው ፈልጋ ነው? እንዲህ ጉዳቴ ማን ነው እኔን የሚረዳኝ? ማንም መጎዳቴን ይሄን የሚረዳኝ? እንኳን ስርቆ ይቅርና ያለም የሚላፍቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማዘ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው አልሐምዱሊላህ። ያው ትላንትና የሆነውን ነገር በሙሉ አይታችኋልና የምሬ ነው። ዛሬ በጣም እንቅልፍ ማታ ከትላንትና ጀምሮ እንቅልፍ አልተኛውም። የምሬ ነው መራችሁ ማለት በጣም ጭንቀት ውስጥ ድብርት ውስጥ ነበር ያለሁትና ማለት ያው ይገባችኋል። የምሬ ነው ብላችሁ ይህ ሁሉ ነገር የተፈጠረው በእኔ ነውና በቃ የምሬ ነው። በጣም እልህ ይዞኛል አሁን ላይ ማለት ይህን ሁሉ ነገር ማድረግ አልነበረብኝም። የመጀመሪያውንም ቀን አይታችኋልና ይህ ሁሉ ነገር እየተፈጠረ የመጣው በእኔ ምክንያት ነውና የምሬ ነው። ማታ እንቅልፍ አልተኛውም። በጣም ሳስብ ስጨነቅ ነው ያደርኩትና በቃ እንደዚህ መሆን አልነበረበትም። በቃ አሁን ላይ ይሄ ሁሉ ነገር እንደዚህ መፈጠር አልነበረበትምና በቃ ዛሬ ቢያንስ እንኳን ለምኛት በጋሽም በአንዲትም ልጅ ጠርቻታለኝ። ጓደኛዋ ናት ከኛ በላይ እሷን ታውቃታለች፣ ይተዋወቃሉና ቢያንስ እነሱ በእነሱ አስለምኛ እንዲፈታ ባስደረግ ማለት አሁን ላይ በዓል ነው። በዛ ላይ ውብዬም እንደምታውቁት ልትወልድ ነውና በዚህ ሰዓት እሱ እዚህ ካጠገቧ መሆን ነበረበት። ሲቀጥልም ደግሞ በዓልን ማሳለፍ ነበረበትና በባህል ምድር እሱ ፖሊስ ጣቢያ ሲያድር የምሬ ነው በጣም ነው የጸጸተኝ። በጣም ከምነግራችሁ በላይ ነው ያሳዘነኝና ይሄ የሆነው ደግሞ በእኔ ነው እና በጣም አዝኜ ነው ዛሬ የመጣሁትና በቃ ቢያንስ ብዬ ይቅርታ ብታረግለት እና በቃ ከዛ ወጥቶ እንደ መጀመሪያው አይነት ህይወት ቢኖሩ ብዬ እየተመኘው ነውና እኔ እንጃ ብቻ ምን እንደምል አላውቅም። ማለት በቃ ማልቀስም ፈልጌ ሳይሆን አሁንም ብቻ እንባ እየተናነቀኝ ነውና በቃ ጋሺ እኔ ሁሉንም ነገር የምጥለው በእርሶ ነው። የምሬን ነው የምልህ። እኔ እዚህ በቃ በጣም እሱ ካጠገቤ ነበር፣ ብዙ ጊዜ ካጠገቤ ነበር፣ እኔም ከሱ አጠገብ ነበርኩና በዚህ ሰዓት እንደዚህ መሆን አልነበረበትምና ጋሺ በቃ እባክዎትን የቻሉትን በሙሉ ያደርጉልኝ። እኔ ምንም ማድረግ አልችልም። የምሬን ነው በቃ ማለት ይኸው እንደምታውቁት ነው ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነውና እኔ እንጃ ምን ማድረግ እንዳለብኝ አላውቅም። በቃ አታልቅስ፣ አታልቅስ። ስለዚህ እኛ
ከእግዚአብሔር ጋራ ችግር የለም። እሷን ይዘን እንትን እንላለን። ወደ ቤቱ እንዲመለስ እናደርጋለን፣ እናስፈታዋለን። እሷን እንቆጣታለን። አንተ ተረጋጋ፣ ብቻ አንተ ተረጋጋ። ማልቀስ የለብህም። ጥፋቱ ያንተም ቢሆንም ግዴታ ያለው ወደ መመለሱ ስለሆነ እሷን እንቆጣታለን። ግዴታ ባልም የልጅ አባቷም ስለሆነ ግዴታ እሱን አሳሰራ። እሷስ ምን ትሆናለች? ሊቆጫት ስለሚችል እሷን እንቆጣታለን። በቃ ጋሼ እኔ የምሬን ነው የምላችሁ። በቃ ይህ ሁሉ ነገር የሆነው በእኔ ምክንያት ነውና ቢያንስ ምክንያቱ እንኳን ባልሆን ደስ ይለኝ ነበር። የምሬን ነው የምላችሁ። ማለት በዓልን ፖሊስ ጣቢያ ማሳለፍ ማለት በጣም የሚከብድ በጣም የምሬን ነው ከምነግራችሁ በላይ የሚከብድ ነገር ነው። ኢቭን እንኳን ፖሊስ ጣቢያ ይቀርና ለብቻችሁ ሆናችሁ በዓልን ስታሳልፉ ራሱ ያለውን ስሜት አብዛኞቻችሁ ታውቁታላችሁ። በጣም ነው የሚደብረውና እንደዚህ በበዓል መስቀል ነውና በበዓል ምድር እሱ ፖሊስ ጣቢያ ማረሚያ ቤት ሲያሳልፍ እኔ በጣም አልቻልኩም። በቃ ከምነግራችሁ በላይ በቃ የማደርገው ነገር በሙሉ ነው ግራ ያገባኝና በቃ ዛሬ ደግሞ ጋሽ እስከዛ ረፉ። አንተ ተረጋጋሽ። እሺ ረፉ እስከዛ ነው ችግር የለም። ተረጋጉ። በቃ እሷን ተቆጥተን እንትን እንላታለን። ችግር የለም እና አስፈታዋለን። ወደ ቤቱ ይመለሳል። እሺ እና እንደምታውቁት በዓል ላይ ነው ያለነውና በቃ ውብዬን ዛሬ የምሬን ነው የምላችሁ እግሯ ስር ወድቄም ቢሆን ልለመናት ነው ማለት በቃ ለምኛትም ቢሆን ቢያንስ ሐሳቧን ቀይራ ውጪ ላይ ሆኖ በዓልን እያከበረ እንኳን ነገሮችን ለመፍታት ቢሞክሩ ብዬ ነው ያሰብኩት። ማለት በቃ ነገሮች እየተደራረቡ ወዳልሆነ ነገር እየሄዱ ነው። በቃ አሁን ያለኝ አማራጭ እኔ የሱን ቤተሰብ ጠርቼ እናቱም ጋር ደውዬ ወይ ዳጊም ጋር ደውዬም ቢሆን ጠርቼ ማድረግ ያለባቸውን ነገር ተመካክረን ብናደርግ የሚል ሐሳብ ላይ ነው አሁን የደረስኩትና እንጂ እንደዚህ እሱ ፖሊስ ጣቢያ ሆኖ ምናምን ሌላ ነገር ውስጥ እንዲገቡ አይደለም። እና በቃ ለዛ ነው ዛሬ የሷን ጓደኛ ወዳጇ ናት ቢያንስ እሷን ትሰማለች። ጋሼም አሉ ጋሼንም ስለምትሰማ ሁለቱንም ይዤ የመጣሁት ለዛ ነውና በቃ እኔ አልቻልኩም። የምሬን ነው የምላችሁ። ከዚህ ነገር ልውጣም እያልኩ እያሰብኩ ነበር፣ ነገር ግን አልቻልኩም። ማለት ይህ ነገር እንደዚህ ሆኖ መውጣት የለብኝም ምንምና በቃ እኔ እንጃ ቤተሰብ በቃ በጣም ጭንቀት ውስጥ ነው ያለሁት። እና በቃ እንደነገርኩሽ ነው አሁን እኔ ሌላ ድብርት ውስጥ ጭንቀት ውስጥ ነው ያለሁት እና ከዚህ ድብርት ከዚህ ጭንቀት አንቺም ጋሼም ተባብራችሁ ሆናችሁ ገላግሉኝ። እኔ ወደ ሌላ ነገር እየገባው ነው ማለት ያው ታውቂያለሽ በዓልን ፖሊስ ጣቢያ ሆኖ ማክበር ማለት በጣም የሚከብድ ነገር ነው። እንኳን ፖሊስ ጣቢያ ከቤተሰቦችሽ ተለይተሽ ራቅ ብለሽ ስታከብሪ ራሱ ያለው ስሜት በጣም ነው የሚደብረው። እሱን ስሜት ነው እኔ በጣም ነው የማውቀውና አሁን ላይ በጣም እየጸጸተኝ ነው። እንደዚህ መፈጠር አልነበረበትም እና በቃ አሁን ያላችሁኝ አንቺና ጋሼ ናችሁ። ከጎን የሆናችሁ ቢያንስ ይሄንን ነገር ተባበሩኝ። ከዚህ ጭንቀት ከዚህ ድብርት አስወጡ። አይዞህ በቃ እስኪ በጣም ደንግጫለሁ ስልክ እኔ ማመን ያቃተኝ ስልክ እና ይሄ እንደዚህ ያደርጋል ብዬ ለማሰብ እኔ ከብዶኛል። ማለት እኔ እንጃ ማሰብ ነው የከበደኝ። ችግር የለውም እስኪ እንጣና ያለውን ነገር እንለምናታለን እንደምንም ብለን ለማስተረቅ ማለት እንድታስፈታው ነው እሞክራለሁ። እስኪ ሁላችን ተማምረን ብቻ መሞከር ብቻ ሳይሆን እንደምንም በቃ ማድረግ ያለባችሁን ነገር አድርጋችሁ ነው የምሬን ነው ጋሽ በቃ ችግር የለም እኔ ያው አንድም ሁለትም ሆነን ተባብረን እንለምናታለን። እግሯ ላይ ወርቀንም ቢሆን ልጁን እናስፈታዋለን ማለት ጋሼ በቃ እኔ ተስፋ እየቆረጥኩ ነው የምር ወደ አልሆነ ውሳኔ ከመግባቴ በፊት ይሄን ነገር ቋጩልኝ ጋሼ። እሺ ችግር የለም በቃ በእኛ ጣለው ልጁንም እሷንም ማስከሰንም ቢሆን እሱን ዛሬ እናስወጣዋለን። አመት ባሉ ግዴታ አብሮ መዋል አለባቸው። ዛሬ ቢፈታና አመት ባልን አብሮ ቢያሳልፍ የመሬ ነው ደስ ነበር የሚለኝ። ነገር ግን ልጁ ምን እንደሆነ አላውቅም ማለት የምናውቀውና ይሄ አይደለም የሆነውና በቃ ምንም በጣም ተቆይሮብኛል። በጣም እንደሚዋደዱ እኔ በቅርብ በደንብ ነው ማለት ማውቃቸው። በጣም መልካም ልጅ እንደሆነ
እሷም እንደዛ ነው ማቀውና እንደዚህ ሲሆን ግን በጣም ግራ ገብቶኛል። እንግዲህ ወይ ተባብረን ጸበል ካልሆነ ሕክምና መውሰድ ነውና እንደምንም ብለን እስኪ ማለት እኔ ማውራት እያቃተኝ ነው፣ ማመን ነው ያቃተኝ ታውቃለህ። እና ይሄ እንደዚህ ያደርጋል ለማለት ከብዶኛል። እንግዲህ ሀብሉ ላይ የሆነ ነገር ሊኖር ይችላል። እኔም እሱን የጠረጠርኩትና በተደጋጋሚ ያው ስልክም ደውዬለት ነበር፣ እሱም ለማግኘት ሞክሬ ነበር፣ ግን ጭራሽ ስልክም አያነሳልኝ እና እኔ ማለት እንጃ ብቻ እስኪ ውብዬ እንደምንም እግሯ ላይ ወድቀን ለምንም እንድታስፈታው እናደርጋለን፣ እንድታረቁ እናደርጋለን። አንቺ ያው ቢያንስ ወዳጅሽ ናት፣ በዛ ላይ ብዙ ነገሮችን ትተዋወቃላችሁ፣ ስለ ብዙ ነገር ስለምታወሩ እንደ ጓደኛም እንደ እህትም ስለሆነ የምታይሽ አንቺ በቃ እንድትነግሪያት ፈልጋለሁ። እኔን እምቢ ስላለች ነውና በቃ እኔ ምሬ ነው የሆነ ነገር አድርጋችሁ ማድረግ ያለብንን ነገር አድርገንም ቢሆን በቃ የትዳር መበተን የለበትም። እንደዚህ አንድ ልጅ ትናንትና መጣች ስጦታ የሚባል ሰጠችውና የትዳር መበተን የለበትም። እሷም ልጅ ናት፣ በዚህ ሰዓት ነው ተባከት ሲገባው ይሄ ማድረግ አይገባውም ነበር። ግን ከሆነ የሆነ ነገር ስለማይመለስ ከዚህ በኋላ እሱም እንደምንም አድርገን ውብዬ ለምነን እንዲፈታ አድርገን ሰላም እንደሚሆኑ ተስፋ አድርጋለሁ ከፈጣሪ ጋር። ብቻ የምሬ ነው። እናንተም እንግዲህ የናሂም ማዘርም ቢሆን ይሄንን ቪዲዮ እያየሽ ከሆነ በቃ እኔ አልቻልኩም። የምሬ ነው። በቃ ምንም ማድረግ አልቻልኩም። በጣም ሌላ ቴንሽን ውስጥ ነው የገባሁት። ምንም ነገር ማሰብ አልቻልኩም። ኢቭን እንኳን እንቅልፍ መተኛት አልቻልኩም። የምሬ ነው የምላችሁ። በቃ ራሴን ለማጽናናት እየሞከርኩ ነው። ምንም አልቻልኩም። እስቃለሁ ምን እላለሁ፣ ግን ሀሳቤ ሌላ ነገር ውስጥ ነው እየገባ ያለውና በቃ የሆነ ነገር አድርጉልኝ። እኔ ምንም የምፈይደው ነገር የለምና እኔ እንጃ በቃ እኔ ምንም እሷ ጋሼ ያው ዛሬ በደንብ እንደምን ብለን ውብዬን እንለምናታለን። አዎ ከእግዚአብሔር ጋር አዎ እንግዲህ የሚደረገውን አድርገን ከባድ ነው ማለት የትዳር መፍረስ የለበትም። በቃ እሱም እንደምን ብሎ እሷም ማለት መታገስ አለባት እላለሁ። በእርግጥ ከባድ ነው፣ ግን ለማን ደስ ይበለው? ለሰይጣን ደስ ይበለው ነው። አዎ ወደ ልቦና እስከሚመለስ እሷ አስፈትታ ማለት በቃ ወደ ሰላም መንገድ መመለስ አለባቸው። ባልና ሚስት ማጣላት ነው። ስለዚህ እሱን ደግሞ ከሚካኤል ጋራ ከመድኃኒዓለም ጋራ እንትን ብለን ጋሼ በቃ የምር እኔ እርሶ ነው ታያሉኝ። በቃ ይሄንን ነገር ይፍቱልኝ። አታልቅስ። የምር እኔ በቃ ምንም አልቻልኩም ጋሼ። እንለምናታለን፣ እንመልሳቸዋለን፣ ወደ ትዳራቸው እንመልሳቸዋለን። አዎ እኔ እየቁጬ ነው ጋሼ። በቃ ያደረኩት ነገር በሙሉ የምር እየጸጸተኝ ነው። ምን ማድረግ እንዳለብኝ አላወኩም ጋሼ። በቃ አሁን የምጥለው በርሶ ነው። የሆነ ነገር ያደርጉና በቃ ወደ እግዚአብሔር ጋር ቃል ገባሁልህ እኮ በቃ እንመልሳታለን። እሷን እግሯ ላይ ወርቀን ትዳሩን እናስተካክለዋለን። በቃ አይዞህ። ወደ ሌላ ስሜት እየገባሁ ነው። እኔ ይህን ነገር ፈልጌው አልነበረም ያደረኩት ጋሼ። በቃ እኔ በቃ እሱን አገናኘኛለች። ከዛ በቃ እኔ ፖሊስ ጣቢያም እንዲገባ አልነበረም እሷም ምን ይሄ እንደዚህ ውሳኔ ተወሰናለች ብዬ አልነበረም። በቃ እርሶ ነው ታያለኝ። ሁሉን ለበጎ ነው ብሎ ማለት ነው። እኔ ማልቀስ አልፈልግም፣ ግን ስሜቱን ስለማውቀው ነው። ለብቻ በዓልን ማሳለፍ አውቀዋለሁ ጋሼ፣ ስሜቱን ስለማውቀው ነው። እሺ በል ተነስ፣ በቃ ተነስ። አንተ እኮ ለመልካም ነገር ብለህ እኮ ነው ልጅቷን ያመጣሃት። ስለዚህ ተነስ። አይዞህ በቃ የጥፋተኝነት ስሜት መሰማት የለበትም። አይዞህ በቃ አይዞህ፣ ተረጋጋ። ሁሉም ነገር ይስተካከላል። ተረጋጋ። አይዞህ በቃ ይቅርታ፣ ግን ስሜታዊ አትሆን። በቃ እንደምንም ብለን ማስታረቅ አለብን። በቃ ለማን ደስ ይበል። ማስታረቅም ብቻ አይደለም ጋሼ፣ በቃ እኔ ወደ ነበረበት በቃ እንደዛ ወደ ነበረበት የግድ መመለሳል። መታረቅ ማለት እኮ ትዳሩን በቃ እግሯ ላይ ቢሆን እንወርቅ ባለን አለ። አዎ የግድ ነው።
ማለት እየመጣች የህይወት ጉዳይ ነው። ትዳር እኮ የህይወት ዋናው አካል እሱ ነው። የመኖሩ ትርጉማችን ትዳር ነው። ስለዚህ ትዳሩ በቀላል ሲፈርስ ዝም ብለን አናየም። ሽማግሌ ለመቼ ነው? ስለዚህ ማለት ጋሼም ስላሉ ለነሱ ስትል ታስፈታዋለች፣ ታረግላታለች ብዬ አስባለሁ። ስለዚህ አይተካም። እሷም እኮ ትክክል ናት። በቃ ማድረግ ያለባትን ያደረገችው ነገር ግን በቃ ይህ ሁሉ ነገር የተፈጠረው በእኔ ስለሆነ እነሱ በተጎዳዱ ቁጥር እኔ ነኝ እዚህ ጋር እየተጎዳ ያለሁት መሀል ላይ። በቃ እኔ እሷንም እያገዝኳት ነው። ከዛ እሱም ሳይፈልገው እየተጎዳ ነው። እሱ ሲጎዳ ደግሞ እኔ ነኝ እየጎዳሁት ያለሁት ብዬ እኔም ሌላ ስሜት ውስጥ የገባው ነው። እሷም እየተጎዳች ነውና እሱም ትክክል ነው። አንተ እኮ ለመልካም ብለክ ነው ያመጣኸው። መጀመሪያ ልጅ ያመጣኸው ግን በኋላ ለመጥፎ ነገር ሆነ እንጂ ብቻ እኔ ማውራት ምን እንዳለብኝ እኔ ድረስ ግራ ገብቶኝ ነው። ይሆናል ብለህ አላሰብክም? እንደዚህ ያለ ይመጣል ብለህ አላሰብክም? ልጅ ሰማህ ይገባል። ለመልካም ብለክ ነው ያደረግከው አንተ ነው። ተረጋጋ እስኪ እንደምን ብለህ ለምናታለ ደግሞ እሺ ትላለች ብዬ አምናለሁ። እንትን ነገር ለምናታለ እሺ አትልም። እሷ ቆርጣለች፣ ወሰናለች። እኔ ብዙ ጊዜ ለምኛታለሁ። እሷ ማን ሰው አይደለች። አይ እኔ በሚበቃት ነገር ለምኛታለሁ። እኛን ካላከበረች ችግር የለም እንግዲህ እናያትና እናየዋለን። ሁሉ ነው እንግባበትና ሰው ነች፣ መታለል አለባት ወይም ደግሞ እኛ ማሸነፍ አለብን። እኛ እንገባበታለን። በኃላፊነቱን እኛ ወስደን እኛ ተወቃሽ እኛ ተጠያቂ እንድንሆን እናደርጋለን። ይሄ ነገር እስካልተስተካከለ ድረስ በቃ ሁሌም የጥፋተኝነት ስሜት ነው የሚሰማኝ። በቃ እናስተካክለዋለን። ዛሬ ጋሼም አሉ። ለጋሼ ስትል ቢያንስ እሺ ትላለች፣ ወደ መስመሩ ይመጣል ብዬ ስላለውና ይዘክ በቃ እኔ ራስ ማለት ተጨንቅ ያለው ማለት በጣም ነው የጨነቀኝ። እኔ እንደዚህ ይፈጠራል በመሀላቸው ብዬ አንድ ቀን አስቤ አላውቅም። ከዚህ በፊትም እንደዚህ ተፈጠረ፣ በሰላም አለፈ ስንል አሁን ሲመጣ በጣም ነው የደነገጥኩት። ማለት ምን እየሆነ ነው ያለው ይሄ ልጅ ነው ያልኩት። እሷ በዚህ ሰዓት በጎና ሆኖ በርግጥ መንከባከብ ሲገባው በዚህ ሰዓት እንደዚህ ማደርጉ ያው ባዝንበትም ያው ውብዬ እንደምንም ብዬ ለምኜ ታጋሹኝ ያው ቻዩ ብዬ እስክለምናት አለውና ማን ጠርቶሽ ነው? ማን ጠርታት ነው? እሺ ሰላም ነው። ሰላም ነው ወይ? በቃ ውብዬ እንደበደለሽ አውቃለሁ። ብዙ ነገር እኔ አልቻልኩም። የምሬን ነው። በቃ ምንም ማታ ራስ ምንም ላድር አልቻልኩም። ውብዬ እባክሽ የምሬን ነው። ምንም ነገር እኔ አሁን ቆይ ሙባ አይደለም በደንብ አውርተናል፣ አስረድቻለሁ። አውርተናል ግን በቃ እኔ አሁን እነጋሽን ይዤብሽ የመጣሁት የምሬን ነው። አልቻልኩም መተኛት። በዛ ላይ ባህል ነው። በባህል ምድር በጣም እኔ ከበደኝ ነው። አሁን ስለ ባህል አይደለም እኮ ባህል እኮ ኃላፊ ነው ያልፋል እኮ። ግን ደግሞ እኔ እየተጎዳ ያለው እኔ ላይ እየተደረገ ያለውን ነገር ደግሞ አንተ ታውቃለህ። አሁን ሀሳብ የሚያስቀይር ነገር ምን መጣ? አውርተን የለ ካንቺ ጎን ነኝ እውነታውን ደግፋለሁ አላልክም እኮ? እኔም እኮ አሁንም ካንቺ ጎን ነኝ። ግን ይሄ ነገር በቃ በትክክለኛ ስለምንድን ነው እዚህ የምታስገባው? ቆይ ሰላም ያንቺ ልጅ ውስጥ የሆነ ከዚህ በፊት ተፈጠረው ነተቀቃለሁ ልክጋሽ ሰርሶ አቁም ይሄን ነገር ከዚህም በፊት ስንት ጊዜ ይሄን ነገር እንደተደጋገመብኝ እናውቀዋለን። ግን ስለዚህ ምን አለ መሰለሽ ሰው ነሽ፣ እስኪ ተሸነፍ ለአንድ ጊዜ። ምንም መጨከን የለብሽም። አንድ ጊዜ ደግሞ እኮ ፊቷን ታዞራለች አለ። ከዚህም በፊት ተሸንፌ አውቃለሁ ጋሼ። አሁን ግን በቃ ይበቃል። አሁን ትክክለኛ ውሳኔ ነው። እንትኑን እኛ እንወስዳለን። በቃ ሪዝቁን እኛ እንወስዳለን። እኛ እንግባበት። እኛን አክብረሽኝ ልጁም ይፈታ በአመት ባሉ ምድር። አንተ ጉዳቴን አታውቅም። ተጎድተሻል እኮ ከአንቺ የበለጠ ደግሞ እሱ ነው የተጎዳው እኮ። እሱ በጣም ነው የተጎዳው። አንቺ ከአንቺ የበለጠ ነው እንደውም እሱ የተረዳው። ምክንያቱም በቅን ልቦና ገብቶ እንደዚህ ሲሆንበት
ይሄ ይሆናል ብሎ አላሰብም። እኔ ሙቤን ምን መወቅስበት ነገር የለም አሁን እኮ ግን ስለሞቀስ በቃ አይደለም ህሊናው ነው የሚወቅሰው። በቃ እኔ በቃ ምንም ነገር ማሰብ አልቻልኩም። እሺ ምንድነው ተረጋጊ። በቃ አስፈችው በቃ ባልሽ አይደለም መጨረሻ ነው እንደሰላ ነገ ጧት እኮ እሱ እንትን ይላል እኮ ይኸውልሽ፣ አውቃለሁ ብዙ ነገር እንደሆነ አውቃለሁ፣ እረዳሻለሁ። እኔም እሱም እኮ ተጻጽቶ ይሆናል እሱ ካልባ አይደለም። እግዚአብሔር እኮ ወርዶ ይሄን ነገር አይሰራም፣ በሰው አምሳያ ነው። ስለዚህ ተቸግረሻል፣ አዎ አልቅሰሻል፣ ደምተሻል። ስለዚህ ያንን የሚያስተካክለው ደግሞ ፈጣሪ ነው። ለኛ ስትይ አድርጊውና የሚመጣውን ሪስክ እኛ እንወስዳለን። አሁን እኮ ልታለቅሽ አይደለም ውብዬ ውብዬ አይደለም ግን እኔ እንድትረዳኝ ፈልጋለሁ። የተረዳኝም ደግሞ መስሎኛል እውነት ለመናገር ማለት ነው። እንኳን አይደለም ሁላችንም ተረድተንሻል። ኖ ጋሼ እርሶ ሴት ልጅ እኔ አይደለም እንደኔ አይነት ሴት ልጅ ቢኖሩትና የእውነት ባልየው እንደዚህ ቢያረጋቱ እኮ እንደውም እርሱ ነው ታንደኛ ሄደው የሚያሳስሩት። ይሄ ደግሞ በህግም በሁሉም ደግሞ ጥሩ አይደለም። በሃይማኖትም በህግም ቢሆን ወደ ሽማግሌ ነው የሚላከው። ስለዚህ ደግሞ በእግዚአብሔር ደረጃ ደግሞ ሽማግሌ ነው ወሳኝ። በትዳር ዓለም ውስጥ ሽማግሌ ነው ወሳኝ። ጋሺ አስፈታችሁ። ከዛ በኋላስ ምንድነው? ይፈታሉ። ከዛ በኋላ ተመልሶ አንድ አይነት ነገር ነው ሊፈጠር የሚችለው። እናስተካክላለን። የተሻለ ነገር ሊፈጠር አይችልም። ልጆቹን ትዳሩን እንዲያከብር ነው የምናስፈታው እንጂ ወደዛች ተከትሎ እንዲሄድ አናረግም። እሱ ማንን ይሰማል ጋሺ? እርሶንም እኮ ከዚህ ውስጥ አልሰማም። ባለፈው ቢያንስ እንኳን እናናግረው ብለህ እንኳን ቤት ስንሄድ አላየም ያደረገውን ነገር የእውነት እንደዚህ ነው። እኔ በመሀል እየተሰቃየሁ አይደለም። ሁላችሁም አይታችሁ የለ እንደ ያደረገውን ነገር አይታችኋል አይደል? ቢያንስ እሺ እንዘንለት አላችሁ። የዛኔ ለመናችሁኝ አይደል? እሺ ብዬ ገባሁኝ። ስገባ ግን እንዴት እንዳደረገኝ አይታል አይደል? እኔ ወድጄ እኮ አይደለም እኔ ፈልጌ ነው አይደለም እኔ ፈልጌው ነው። እኔ እንደዚህ ያደረኩት ፈልጌ ነው። የእውነት ሴት ልጅ እንደዚህ ፈልጋ ነው የልጇን አባት የልጆቿን አባት ባለቤቷን እንደዚህ የምታሳስረው ፈልጋ ነው። እንዲህ ጉዳቴ ማን ነው እኔን የሚረዳኝ? ማንም መጎዳቴን ይሄን የሚረዳኝ? ገብቶኛል፣ ተረድቼሻለሁ እኮ ግን ባህልሽ ነው አካልሽ ነው። ታዲያ እንዴት ይደረጋል ማለት ይሄ ትዳር መፍረስ የለበትም። እረዳሻለሁ እኮ በዚህ ሰዓት ከጎንሽ ሲሆን ማለት አይዞሽ ማለት ሲገባ አጥፍቷል። ግን ቻይ ነው በምን አይነት ሰው በህጉ እንዲቀጣልኝ ነው የምፈልገው። የእውነት በህጉ እንዲቀጣልኝ ነው የምፈልገው እንጂ ምንም አልተቀጣም። ምንም አልቀመሰም። በቃ ፈልገው እኮ ላይሆን ይችላል። ውብዬ እንደው በፈጣሪ ምንሽ ተነሺ፣ ሰላምዬ በእግዚአብሔር ተነሺ፣ ሰላም ተነሺ። ሰላም አንቺ የምናዛው በቃ ነው ግን በቃ ተይ የተፈጠረው በእኔ ነው። እኔ ምን ላድርግሽ? በጣም እንደጎዳሽ አውቃለሁ፣ ግን በቃ ሰላም ምን ነኝ? ይሄን አላረግም። በጣም አዝናለሁ። የእውነት ይሄን አላረግም፣ መቼም አላረገውም። ልጅሽ አባት ነው። በቃ ሌላ ሰው እንዲወስድ አትፍቀጂ። ታይ በቃ ታገሽ። እኔ እንዴት እንደተቃጠልኩ ሰላም ይታይ። አንቺ ሌላ መፍትሄ እንፈልግ ብዬ እሺ፣ ሌላ መፍትሄ እንፈልግ። እኔ እኮ እዚህ ጋር እየተጎዳው ነው ብዬ ሌላ ነገር ውስጥ እየገባው ነው። ይሄ ሁሉ ነገር የሆነው እኮ በእኔ ነው። እኔ ተረዳኝ መስሎኛል እኮ የገባ ችግር የገባ ነበር የምትቀር። እሺ ወደ በሌላ ይኸውልሽ ሌላ መንገድ እንፈልግ። የእውነት አልፈልግም። እኔ በአሁኑ ቆርጫለሁ። ምክንያቱም በቃ ከዚህም በፊት የተፈጠረውን ነገር ሁላችሁም ታውቃላችሁ። ከዚህም በፊት ተሸንፌያለሁ። ይቅርታ አድርጌልኝ አሁን አስፈጭና ማለት ነው ውብዬ ልንገርሽ፣ ቢያንስ ጸበል እንውሰደው። ቢያንስ በቃ ታሞ ነው የሚሆነው። በቃ ምንም ማለት እኔ ማርገዜን እኔ በእግዚአብሔር እጅ መያዜን አይቶ ነው ሁሉ ነገር ያደረገው። እንደዛ ነው። ለዛ ነው ምንም አታመጣም በሚል ነው ቆይ ነው አይደለም እኮ ብዬ እሱ ከራሱ ጋር አይደለም። ይሄን ነገር ደግሞ ታሞ ነው እንጂ ነው እንዴት እንደሚወድሽ እኔ ምስክር አለኝ። አውቃችሁ እኔ እንድትረዱኝ ነው የምፈልገው። ሌላ ነገር አይደለም የምፈልገው። በቃ መፋታትም ካለበት በህጉ መሰረት ይዘን እንፋታለን። በቃ ካንቺ ወገን ነው ማለት ምን ልበላት እንዴ? ነገር በሏት ማለት የምን መፈታት ነው ብዬ
እረዳሻለሁ ግን በቃ እናን እንደዚህ ከሴት ጋር የሆነ ሰው እንዴት ነው መልሰሽ ወደ ህይወት ሽማግሌ ሊያፋታ ነው እንደ ሽማግሌ የሚባለው እኮ የተጣላ ሊያስታርቅ። አይ ጋሺ ሁለቱም ከተፈቱ ልክ ነገር አይመጣም። ውብዬ ቃል ገብተሽ ምለሽ በእግዚአብሔር ፊት እኮ ነው ያገባሽው። እንደዚህ አትበይ። ታሞ ነው በቃ ታሞ ላልፈታው ላልተው ብለሃል። ቃል ገብተሻል እንዴ ያገባሽው አይደለም ቁስሌ ነው ይሁን ታዲያ በቃ ቃል ገብተሻል። ቃልሽን አስቢ ሙቢ ቆይ ታለረዳሽ ቃልቻ አይደለም የማደርገው ነገር ግራ ገባኝ። ምን ላድርግሽ? እኔ ጨነቀኝ እኮ እኔ እንቅልፍ መተኛት አልቻልኩም። ሙቢ እኔ በቃ ሁሉ ነገር የተፈጠረው በእኔ ነው አይደል? እኔ መተኛት አልቻልኩም። በምን ቀን እንደሆነ እኔ እሷን ያገኘሁት አላውቅም። በቃ ምን ላድርግሽ? እኔ መሀል ላይ ምን ላድርጋሽ? እሺ በይ እሺ በይ እሱ ብቻ የሚፈታበት መንገድ ካለ ታና ማለት ነው። እኔ ኃላፊነት ያርጉልኝ፣ ሁላችሁም ይቅርታ አድርጉልኝ። እኔ በጭራሽ አላስፈታውም። እሱም ብቻ ነው ምናምን ጋሼ እኔ ምንም አላስፈታውም። እሱ ብቻ ይፈታ፣ ችግር የለውም። አንድ ላይ ከተፈቱ ጥሩ የማይመጣው ያሽ ባለቤትሽ ነው ብዬ ነው እኮ ብዬ ባለቤትሽ ነው ያሽ እኔ ላይ እየተጫወተ እያለ እናንተ እንዴት ነው የምታስቡት? ያሽውስ ምንንም የማያውቀው ውብዬ እረዳሻለሁ እኮ ማለት እኔ እኮ ሴት ነኝ፣ ባለትዳር ነኝ፣ ታውቂያለሽ። እረዳሻለሁ ግን በቃ ይቅር በይው ማለት በቃ ይውጣና እሱ ብቻ አስፈችና በቃ የሆነ ቦታ እንወስዷለን። እኔ ማንም አልተረዳኝም ሰላምዬ፣ ማንም አልተረዳኝም። የእውነት እኔ ምን ያህል እንደተቃጠልኩኝ፣ እኔ ምን ያህል እንደተጎዳው ማንም አልተረዳኝም። እኔ ይቅርታ አድርጉልኝ ሙቤ ማለት በቃ እኔ አንተን አንድም ቀን ወቅሽ አላውቅም አንድም ቀን። ምክንያቱም እኔም በሆነ የማደርገው ነገር ነው ግን አላውቅም ግን በቃ እኔ ከዚህ በኋላ በቃ እንዳጠረኝ የእውነት አልፈልግም። ከዚህ በኋላ የእውነት እንዳጠረኝ አልፈልግም። እሺ እሺ መሀል ላይ ቁጣላችሁ በእውነት እኔ ይቅርታ አድርጉልኝ ሰላምዬ፣ ተይ መረጋጋት አለብን። ተረጋግቼ እሱም የራሱን ዋጋውን ማግኘት አለበት። ከዛም በኋላ ነገሮችን ማስተካከል ነው። አሁን ግን ጭራሽ ነው እንደዚህ አልፈልግም። ሙቤ አታልቅሽ። እሺ መሀል ላይ እኮ እኔ ምን ልሁን? እሺ ወይኔ በፈጣሪ ምን አይነት ፈተና የምመኝ ምን ነው እኔን በቃ እዚህ ላይ ተረጋጋት ይታል ወብያይሽ በቃ እረዳሻለሁ ማለት ብዙ ነገር እንዳሳልፍሽ አውቃለሁ። ግን ጠንካራ ነሽ፣ ከዚህ በላይ ጠንካራ ነሽ። አሁን ጠንካራ ሆነሽ እንደማይስ ተስፋ አደርጋለሁ። ከዚህ በላይ መጎዳት አልፈልግም። ከዚህ በላይ መደፈር አልፈልግም። የእውነት ተውኝ በቃ። ውይ ፍላጎትሽ አንቺ ምንድነው? በቃ ራሱ ዋጋውን ያገኝ አይደለም እሱ ብቻውን ይፈታ፣ ከዛ ነገሮች ይስተካከላሉ። አንድ ላይ ከሆነ ነው ጥሩ ነገር የማይመጣው ብዬ አልፈልግም። እሺ በቃ ትላልቅ ሰዎች አሉ እኮ በቃ አካልሽ እኮ ነው የራስሽ እኮ ነው። ለምን ሌላ ሳሳልፈሽ ትሰጫለሽ? ራሱ ወዶ አይደለም ውብዬ፣ ወዶ አይደለም እሱ እዚህ ነገር ውስጥ የገባው ነው አይደለም። ከዚህ በላይ እሺ እኔ ምን ላድርግ? ንገረኝ እስቲ ምን እንዳደርግ ነው የምትፈልገው? ውብዬ ቀለበቱ ከገባ በኋላ ነው ንቂ። ምንድነው የምትይው? ለምንድን ነው የምትይው? እንዴት ነው አካልሽ አሳልፈሽ የምትሰጪው? ቀለበት ይረዳሻል አትኩኝ። ቆይ እኔ ምን አድርግ ላይ ከወደቀ በኋላ ነው የፈዘዘው። በቃ የሆነ ነገር አለበት። እናስወጣው መሄድ ነው የምትፈልጊው? መሄድ ነው። እኛስ ይቅርታ አድርጉልኝ። የእውነት ይቅርታ አድርጉልኝ። እኛን ተይው እሺ። እሱ ሳያሳዝንሽ እሱን እኔ አንድም ቀን አላውቅሰውም። ምንም አይነት ወቀሳ የለብኝም እሱ ላይ። የተጎዳ እኮ ነው። ለአንቺ ያስባል፣ ለእሱ ያስባል። ጨንቆታል። ጥፋትን እያለኩ እያለቀሰ የት ልሄድ እያለ እኮ ነው አይደለም? ወንድ ልጅ እንደዚህ እያለቀሰ ለአንዴ እንኳን እሺ ብትይ ምን ችግር አለ? በቃ እኛ እናስተካክለዋለን። በቃ አሁን እኮ እያልኩሽ ያለው አስተካክል። አታልቅሽ፣ ያምሻል። አታልቅሽ። በቃ ማልቀስ የለብሽም። ሳታለቅሽ አውሪኝ። እግዚአብሔር እኮ ለበጎ ነው፣ ለፈተና ነው አይደል? ተረጋጊ፣ በደንብ አስቢበት። በቃ አስቢበት። እኔ የምልሽ አስቢበት። የእውነት ይቅርታ አድርጉ። መቀለኝ ይሄዳለሁ። የእውነት ይቅርታ አድርጉ። የማደርገው ነገር የለም። የእውነት በጣም ይቅርታ። እሺ እኔ አላሳዝንሽም። እኔ አላሳዝናችሁም። እኔ ምንም ባላጠፋሁት ነገር እኔ መሰቃየት አለብኝ? እኔ ምንም
በቃ አንተ ቻል አድርገው ጋሽ። ምንም አይደለም። እኔ እኮ ምንም አላደረኩት ነገር የተሰቃየው ነው ማለት በቃ ይዞክ በቃ ተረጋጋ ይሆናል ብለህ ለፋህ እኮ ደከምክ። ብዙ ጊዜ ሽማግሌ እያስክ እንትን አልክ። እሺ አሁን ምንድነው ማድረግ ያለብኝ ጋሽ? ምንም ማድረግ አይቻልም። በቃ እንግዲህ ቻልነውን ያቅማችን ሁሉም ነገር እናደርጋለን። በቃ አንተም ተረጋጋ። እኔም ጨነቀኝ እኮ ማለት ማሰብ ከበደኝ። ጨነቀኝ እኮ ምን ላውራ ምን ልበል ጋሽ? ፈልጌው አይደለም ያንን ነገር ያደረኩት። እንዴ አንተ ለምንድን ነው እንደዚህ የምትለው? ፈልገህ እንዳልሆነ እኮ በባል እስር ቤት እኮ እስር ቤት ላይ ማሳለፍ አልነበረም። ዋናው ትዳር ፈርሶ የለም። ኧረ ጋሼ እንደምን ብለን የሆነ ነገር መፍትሄ እናመጣለን። በቃ እንጃ እኔ ማውራት ግን አስቤ አልነበረም። በቃ ሰላም ይፈጠራል ብዬ ነበር እኔም እራሴ የመጣሁት።